ይሄን ቪዲዮ መሰራበት ዋና ምክንያት እንደነዚህ አይነት ቴክስት እየደረሰኝ ስለሆነ ከዛም አልፎ ደግሞ ስራዬ ላይም እየገባ ስለሆነ ላይቭ በስነ ስርዓት መግባት ስላልቻልኩኝ ምክንያቱም በየገባውበት እየሰደበኝ ማይሆን ንግግር እየተናገረኝ ምንም እኔ በጣም ሰላም እየተሰማኝ ስላልሆነ በዛ ላይ ደግሞ ስራዬን መስራት ስላልቻልኩኝ ነው እና ኢሞሽናል ሳልሆን የኔን ሳይድ ለማስረዳት ሞክራለሁ። እኔና ዳንኤል ከተለያየን 6 ወር ሆኗል። በዛ 6 ወር ውስጥ ደግሞ እኔ ብሎክ አድርጌው ነበር ምክንያቱም ከኔ ጋር ያለው ነገር ይበቃል። በዛ በሪሌሽንሺፕ ውስጥ ምንና ምን እንዳለፍኩኝ እኔ ነኝ የማውቀው። እሱን ደግሞ ኔክስት ፓርት ሰራላችኋለሁ። ብቻ በዛ 6 ወር ውስጥ ብሎክ አድርጌው እንኳን ሌሊት በሌላ ሰው ስልክ እየደወለ እየበጠበጠኝ ነው ያለው። ከዛም አልፎ እየዛተብኝ ነው ያለው፣ እያስፈራራኝ ነው ያለው። በጓደኞቹ አማላጅ ይልካል። እሺ አልኩኝ። አትሊስት ጓደኛ እንሁን፣ ከዚህ በኋላ ምንም አይኖረንም፣ ጓደኛ እንሁን በሰላም ምክንያቱም ሶሻል ሚዲያ ላይ ነው ያለነው አይደለ? ነገ በየሆነ ስራ እንገናኛለን። እንዳልኩትም እየተገናኘን ነበር በስራ። ስለዚህ በስራ እንገናኛለን፣ ጓደኛ መሆን እንችላለን። ከዛ ያለፈ ግን ምንም አይነት ነገር አይኖረንም። ጓደኛ ነው ተባብለን እሺ ተባብለን አንብሎክ አድርጌው ከዛ በኋላ መገናኘት ጀመርን፣ ማውራት ጀመርን፣ ላይቭም መግባት ጀመርን። ግን እሱ አንብሎክ ማድረግኝ ወደ ምንድነው የወሰደው? እኔ እንዳልወጣልኝ እኔ ወጥቶልኛል። ታቱን እያስጠፋው ቪዲዮ የሰራውበት ምክንያት ራሱ ይሄንን እንዲያቅ ነበር፣ በቃኝ ብዬ ማለት ነው። ግን እሱ እየደወለ አንዴ በኔ ነው ሰው ይሆንሽው። አዎ ቲክቶክ ያስጀመረኝ እሱ ነው። እሱንም በደንብ ነግራቸዋለሁ። ቲክቶክ ያስጀመረኝ እሱ ነው። አንዴ በኔ ነው ሰው ይሆንሽው፣ እኔ እንደዚህ አድርጌልሽ እያለ እኔን ለመያዝ ለማሰር እየሞከረ ነው ያለው። ከዛ በፊት ግን ሙሉ ልንገራችሁ ከመጀመሪያው ጀምሮ እንዴት እንደተዋወቅን። እኔና እሱ የምንተዋወቀው ከ5 ዓመት በፊት ነበረ። ቲክቶክ ቪዲዮ ሰርቶብኝ ነበረ ሮስት አድርጎኝ። ከዛ በኋላ ግን በአካል ተገናኝተን አናውቅም። ከዛ የ1 ሚሊዮን ፎሎወር የገባ ጊዜ ጠራኝ እንደ ገስት፣ እንደ ማንኛውም ገስት ሄድኩኝ። ከዛ በኋላ ግን ማውራት ጀመርን። ከዛ ሳናስበው ወደ ፍቅር ገባን። መጀመሪያ ላይ እንዴት ነበር መሰላችሁ? በጣም ጥሩ ሰው። እኔ ዳንኤል አሁን እንደዚህ መሆኑ የማይገባኝ ለዛ ነው። በጣም ጥሩ ሰው ነበር፣ በጣም ናይስ ነበር። እኔ በዛ ሰዓት በጣም ስትረስ ውስጥ ነበርኩ፣ ጥሩ ነገር ውስጥ አልነበርኩም እና ያው ታውቁታላችሁ የነበርኩበትን ነገር። በዛ ሁኔታ ውስጥ እሱ ነበር ከጎኔ ነበረው፣ ሁሌ ከጎኔ ነበር፣ በጣም ሰፖርት ያደርገኝ ነበር። ኢቭን ቲክቶክ ድጋሚ እንድጀምር ያደረገኝ እሱ ነውና በጣም ሰፖርቲቭ ነበረ። ከጎኔ መድረስ ባለበት ሰዓት ከጎኔ ነበረ። ግን እየተቀየረ የመጣው ከመቼ ጀምሮ ነው? 4 ወር ካለፈን በኋላ ልጁ ኮምፕሊትሊ ማላቀው ሰው ሆነ። አንደኛ እኔ በዛ ሰዓት እኔ ወፍራም ነበርኩኝ። የድሮ ቪዲዮዎች አብረን ምን ሰራውን ገብታችሁ ማየት ትችላላችሁና እኔ ወፍራም ነበርኩ። ቦዲ ሼም ያደረገኝ ጀመረ። አንቺ እንደዚህ ቦርጫም፣ አንቺ እንደዚህ በጣም እንዴት ልበላችሁ ኮንፊደንሴን ገደል ነው የከተተው። አንቺ ቦርጫም፣ አንቺ እንደዚህ አንድ ቀን ይሄ በሰተት ነው የምላችሁ። መጀመሪያ ሰሞን ይሄ የሚያሳየኝ ፍቅር ምናምን ቀርቶ አንድ ቀን ይሄ ቆንጆ ነሽ ለማለት ራሱ አይ ትጠግባለች ምናምን ማለት ጀመረ። ጓደኞቹ ይናገሩት ነበረ፣ ኖ አንተ ለምንድን ነው እንደዚህ የምትላት? ምክንያቱም እነሱ ፊት ለፊትም ሲናገረኝ ስለነበር ማለት ለምንድን ነው እንደዚህ የምትላት ምናምን ሲሉት ኖ ትጠግባለች ምናምን። የሱን ኢንሴኩሪቲ ወደ እኔ አመጣብኝ። በቃ እኔ በራሴ የነበረኝ ኮንፊደንስ ገደል ነው የገባው። ከዛ በጣም ኮንትሮሊንግ ሆነ። ከቤት እንደወጣ አይፈልግም። ጓደኞቼን ሳገኝ ኢቭን እንዴት ልበላችሁ ወንድ ጓደኞች ነበሩኝ። ይሄ ደግሞ ኖርማል ነው። ወንድ ጓደኞቼን ሳገኝ ምን ልታረጊ ነው የምትሄጂው? እንደዚህ ልታረጊ ምናምን እና እኔ በዛ ሰዓት መጠርጠር ነበረብኝ። ምክንያቱም እሱ የሚያደርገው ነገር ነበረ። እኔ ግን በዛ ሰዓት በቃ ይሄ ብቸኝነትም ስለነበረ ምናምን ከሱ መለየትም አልፈለኩም ነበርና ምንም ነገር ሲለኝ አምነው ነበረ። ከዛም ደግሞ እኔን ከቤት አትውጪ እያለ ከጓደኞቼ እያራራቀኝ እሱ ክለብ መውጣት ጀመረ። እሱ ክለብ ወጥቶ የኔ ጓደኞች እኔን የሚያውቁኝ ምክንያቱም ፖስት እናደርግ ነበር የዛ ሰዓት እና እኔን የሚያውቁኝ እየደወሉ ይነግሩኝ ነበረ። ከዛ ያኔ መጠራጠር ጀመርኩና ስልኩን ለመቀበል ሞከርኩኝ። የኔን ፓስወርድ ያውቃል፣ ሁሉም ነገር አለው። የሱን ግን ማሳየት አይፈልግም። ከዛ እንደምንም ብዬ ስልኩን ተቀበልኩ። ያገኟቸው የሴት ብዛት የምሬ ነው የምላችሁ። በጣም ብዙ ሴቶች ጋር ቪዲዮ የሚሰራው ምናምን ቴክስት አገኘሁኝ። አንዷን ጭራሽ ምን ይላታል? ይቅርታ ታይሙ አልቆ ነው። ከዛ ቴክስት ያገኘው ቴክስት ምንድን ነበረ? ስለኔ እየጠየቀችው ነበር አንዷ። ምክንያቱም ኦፍ ኮርስ የዛኔ ቪዲዮን ሰራ ነበር፣ ያስታውቃል ሁሉ ነገርና ቪዲዮ ያና ምን አትሏለች። አይ ምንም አይደለችም ለቪዲዮ ነው ምናምን ብሎ ዋሽቶ እኔን እንደሚለኝ ሴቶች ጋር እኮ የዛኔ ቪዲዮ ሰራ ነበርና እጠይቀው ነበር። ምንድነው ይሄ? ማናት እሷ? እንደውም አንዷን ታውቃታላችሁ ቲክቶክ ላይ ማናት? ምንድነው ያለ? ሰማው ምንም ነገር የለኝም፣ ለቪዲዮ ነው የተገናኘ ነው፣ ከዛ ውጪ ምንም ነገር የለንም።
ይሄን ነው ሁሉ ጊዜ የሚለው ማለት ነው ከዛ ያን ቴክስት ያስኩኝ በእኔ ስልክ አነሳውትና ጠየቅኩት ምንድነው ይሄ ምናምን ብዬ ማለት ነው ምንድነው ያለው ጭራሽ እኔ ላይ ተናዶ ስልክ መክፈቴ እኔ ስልኬን እንዴት ትበረብሪያለሽ ብሎ እኔ ላይ ተናዶ ጮሁብኝ ከዛም አልፎ ደግሞ ምን ይለኛል ምን አይነት ኤክስኪውዝ ይሰጠኛል ከዛ ምን ይለኛል አንቺ ይሄ ቅናትሽ ነው እንደዚህ የሚያረግሽ ምንም በሌለ ነገር ምንድነው ወከባ የምትፈጥሪ ምክንያቱም እኔ ሰው እንዲያውቅ ስለማልፈልግ ነው እንዴ ሰው እንዲያውቅ ማለት እኔ እና እሱ እኮ ቪዲዮ እየሰራን ያለው ነው ተነቀስኩት ብዬ እንኳን እኮ ቪዲዮ ሰርቻለሁ ኢንስታግራም ላይ ስቶሪ አድርጌያለሁ ቲክቶክ ላይ ስቶሪ አድርጌያለሁ ከዛ ምን ይለኛል ሰው እንዲያውቅ አልፈልግም ይሄ ፕራይቬት ነው መሆን ያለበት እና አንቺ ቅናትሽ ነው የሚያለያየን ምናምን ብሎ እኔ ላይ መጮ እኔ መሳደብ ጀመረ አይ ነው በዛ ሰዓት መተው እንደነበረብኝ አውቃለሁኝ አይ ነው አልፏል አሁን ምንም መመለስ የምችለው ነገር አይደለም ግን እኔ በዛ ሰዓት እውነት ነው ምላችሁ በጣም በቃ ይሄ ብቸኝነት አለ አይደል ሰው መፈልግበት ሰዓት ስለነበረ መተው አልቻልኩም እንደዛም ያንን ቪዲዮ ማይቼም እሺ ብዬ አምኜው ምንም ነገር በቃ ነገሮችን ማበላሸት ስላልፈለኩ አምኜ ቀጠልኩኝ ማለት ነው ከዛ በኋላ ልጁ ባሰበት እኔ መታገሴ ነው አይ ነው አውቃለሁ ግን በጣም ባሰበት በጣም እንዴት ልበላችሁ እኔ የነገርኩትን ይሄ ደካማ ጎኖቼ ብዬ የነገርኩትን ሚስጥሮች ምናምን እሱን እየተጠቀመ ማለት ነው እኔ ለመጉዳት እኔ ለማሸማቀቃላ አይምሮዬ ላይ በጣም አይምሮዬ ላይ እየተጫወተው ከዛ የሆነ ሰዓት በቃኝ አልኩ ምክንያቱም እኔ እየተጎዳው መጣው አይታችኋል ሌላ ለራሴ ብዙ ጫኖች አሉብኝ ታቃላችሁ ያለፍኩበትን ነገር ምናምንና እያቃተኝ መጣ የሆነ ሰዓት ገባችሁ ሁሉ ነገር እያፈጠጠ ቲክቶክ ላይ አለች ልጅቷ ቺት ሲያረግ የነበረው ልጅቷ አለች ቲክቶክ ላይ ግን እኔ ምን ብሎ ያሳምኝ ልጅቷ ጋር ደግሞ እንተዋወቃለን ጋይስ እንተዋወቃለን እና እኔን ግን ምን ብሎ ያሳምነኛል እሷን ሄጄ እንዳልጠይቅ ኖ አንቺ ኢንሴኩሪቲ ስላለብሽ አንቺ እንደዚህ ቅናተኛ ስለሆንሽ ምናምን ድራማ አልፈልግም አንቺ ድራማ ትወጃለሽ እና ሄደሽ አንድ ነገር ብትያት ምናምን በቃ መዛት ማስፈራራት ጀመረ ማለት ነው ከልጅቷ ጋር በደም እንተዋወቃለን መጠየቁን ላልቻልኩም ምን ብዬ ልጠይቃት ምክንያቱም እዚህ ጋር እሱ ሚለኝ ሌላ ነው ማለት ነው እና ልጅቷን ሞር እያየዋት መጣኝ ቪዲዮ በደንብ እየሰሩ መጡ እነሱ አንድ ላይ ሆነው አይ ቲንክ እሷን በዛ ሰዓት አታውቅም ነበር ፓርት 4 ነው ይሄ አሁንም እያቆመ አይደለም ጋይስ ስቲል እየደወለ ነው እየበጠበጠኝ ነው ያለው ስለዚህ ይቀጥላል ሌላው የረሳሁት ነገር ትላንት ሳልነግራችሁ እኔም ማላቀው ጓደኛ ነበረው እና ልጁ በጣም ይጠራጠረኝ ነበር ሙሉ ሪሌሽንሺፑን በጥርጣሬ ነው ያለቀው ምክንያቱም እሱ ቺት ስለሚያረግ ስለነበረ ምናምን እኔ ማረግ ነው ይመስለው ገባችሁ ይሄ የገባኝ ግን መጨረሻ ነው ከዛ ጓደኛው ፈትነልኝ ብሎ ልቆት ነበር ይሄንንም ያወቅኩት ወደ መጨረሻ አካባቢ ሌላው ደግሞ አኒቨርሰሪያችን የነበረ ጊዜ አንድ አመት እኔ ሰርፕራይዝ ላደረገው ሳነግሮ ቤቱ ሄጄ ነበር ሲሄድ ያቺ ያልኳችሁ ቲክቶከር ቤቱ ነበረች እና ለሷ ምንድነው ያላት የዛ ቀን ቪዲዮ ልንሰራ ነው የመጣችሁ ምናምን ብሎ ነው ያሰማት ለኔ ደግሞ ያሳመነኝ ምን ብሎ ነው ጓደኛው እንደሆነች እሷን አናግሪያታለሁ ጋይስ የሷን ሳይድ ትነግራችኋለች እኔ አሁን እንዲ ብዬ የሷን በደንብ ኤክስፕሌን ማላረግላችሁ ምክንያቱም እሷ ፈቃደኛ ሆና ወጣ እንድታወራ ስለፈለኩ ነው ሌላው ሬድ ፍላግ የረሳሁት ብዙ ጊዜ እንጨቃጨቅ ነበር በጣም ብዙ ጊዜ እንጨቃጨቅ በትንሽ በጣም ሲሊ የሚመስል ነገር ይዝና ነገሩን ያከረውና በጣም ይጨቃጨቀኛል ለሊቱ ሙሉ ስንጨቃጨቅ ማለት እኔ በዛ ሰዓት ስትረስ አውት አደርጋለሁ አለቅሳለሁ ምናምን ከዛ እሱ ምንም አይመስለውም ስልኩን ያጠፋል ይተኛል ከዛ አንዳንዴ ሁላ ብሎክ ያረጋኛል ብሎክ አርጎኝ ከዛስ እኔ ጥፋተኛ እንደሆንኩ እንዲሰማ አርጎ ብሎክ አርገን እኔ ከዛ በኋላ እንድለምነው አላ ስለምነው አድራለሁ ወይ ስደውል በሌላ ሰው ስልክ እሱ ምንም አይመስለውም ይተኛል ፓርት 5 ነው ይሄ ሌላው እኔም በጣም አይምሮዬን የነካው ነገር የነበረው በሪሌሽንሺፑ እኔን ኮምፔር ያደርገኝ ነበር ከሴቶች ጋር በተለይ ከጓደኞቼ ጋር አይደል ቤስት ፍሬንድ ከመላቸው ጋር እሷ ታምራለች በቀልድ ነው ይውላችሁ ምንም ነገር ሲናገረኝ በቀልድ አስመስሎ ነበር እሷ እኮ ካንቺ ታምራለች እሷ እኮ ካንቺ እንደዚህ ያላት እሷ እኮ እንደዚህ ምናምን እና እንዴት እኔ እንደሚሰማኝ አስቡት በቀልድ አስመስሎ ሁሉ ጊዜ ላይ ነበር ከዛ እንዴት እንደዚህ ትለኛለህ ምናምን ሰው አንቺ ቀልድ አታውቂም እንዴ ነገሮችን ለምንድን ነው የምታከሪው ምናምን ብሎ ነው የሚያልፈው ግን እኔ በዛ ሰዓት እኔ እየተጎዳሁኝ ነበር እስካሁን የነገርኳችሁ ማለት ነው በጣም ትንሹ ነው ሙሉን አውጥቼ ባወራው በቃ ይሄ ለመስማት ይከብዳል ብዬ ስላሰብኩ ነው ዝም ይያልኩኝና እየሸፋፈንኩለት ያለሁት እና ከዛ በኋላ ከተጣላን በኋላ ቪዲዮ ሰርቶብኝ ነበር ብዙዎቻችሁ አይታችሁታል መሰለኝ ስለሱ ልንገራችሁ እሱ የሚለው ሲጠየቅ እኔ መልስን ይመለስኩላት ይላል መጀመሪያ ቪዲዮን ገብታችሁ ካያችሁት ማለት ነው እኔ ለሱ አልነበረም ቪዲዮ የሰራሁት
እየቀለድኩ ነበረ የሆነ ቪዲዮ ሰራሁኝ አይታችሁት ከሆነ ከዛ በኋላ ምንም ነገር እሱን የማይመለከት ነገር ነው ግን ምን ብሎ ቪዲዮ ሰራ ከመሐመድ አሊ በላይ እሷ ቦክሰር አይታለች ምናምን ብሎ ማለት ነው በጣም ብዙ ሰው ነው የደወለልኝ የሚያቀን አንድ ላይ ተጣላችሁ እንዴ ምናምን ብሎ እኔ ነገሩን በቃ ልጁ እንደዚህ አይነት ሰው ስለሆነ ነገሩን እንደ ቀልድ ለመውሰድ ሞከርኩኝ ከዛ አላ ግን በጣም እያናደደኝ መጣ በጣም ምክንያቱም አንደኛ ራንደም ነው እኔና እሱ ተጣልተናል ምንም ያገናኘው ነገር የለም እንደዚህ አይነት ቪዲዮ የሚያሰራበት ከዛ ሁለት እኔ ተናድጄ ቪዲዮ ሰራሁኝ ማለት ነው እሱ ላይ ደግሞ ድጋሚ የማይሆን ነገር ብሎ ፖስት አረገ አይታችሁታል በጣም ቫይራል ወጥቷል ምናምን ብዙ ሰው አይቶታል ማለት ነው እና በጣም ብዙ ሰው እየደወለ ምንድነው ያላ እንደዚህ ዲስሪስፔክት ሲያረጋሽ ለምዶ ዝምትዩ ምን ልበለው እኔ በጣም ግራ ገባኝ ምን ልበለው አሁንም እኮ ወጥቼ ቪዲዮ መሰራበት ምክንያት ምን እንደምለው ግራ ስለገባኝ ነው